በ2025 በተደረገ አንድ ጥናት መሰረት እጅግ በጣም አዋጭ እና ስኬታማ ከሚያደርጉ የፍሪላንሲንግ ስኪሎች መካከል አምስቱን ዛሬ የምንመለከት ይሆናል። አንደኛ፣ ግራፊክስ ዲዛይን። ግራፊክ ዲዛይን አሁን ላይ ማርኬቱን እጅግ በጣም ዶሚኔት ካደረጉ ስኪሎች መካከል በማርኬቱ ላይ እጅግ በጣም ተፈላጊ ከሆኑ ስኪሎች መካከል አንደኛው ግራፊክ ዲዛይን ነው። ሎጎዎችን፣ ፖስተሮችን፣ ባነሮችን፣ ፍላየሮችን እንደዚሁም ደግሞ የሶሻል ሚዲያ ፖስቶችን ለመስራት ግራፊክስ ዲዛይነሮች እጅግ በጣም ይፈለጋሉ። ካንቫ እና ፎቶሾፕን የመሳሰሉ ዲዛይን ማድረጊያ ቱሎችን በመጠቀም እነዚህን ስራዎችን መስራት ትችላላችሁ። ሁለተኛ፣ ቪዲዮ ኤዲቲንግ። እያንዳንዱ ኮንቴንት ክሬተር ቪዲዮ ኤዲተር ይፈልጋል። ለዩቲዩብ ሊሆን ይችላል፣ ለቲክቶክ ሊሆን ይችላል፣ ለተለያዩ አይነት ለሶሻል ሚዲያ ፕላትፎርሞች ቪዲዮ ኤዲተሮች እጅግ በጣም ይፈልጋሉ። እንደ አዶቤ ፕሪሚየር ፕሮ፣ ዳቪንቺ ሪዞልቭ፣ ካብከትን የመሳሰሉ ቱሎችን በመጠቀም ቪዲዮዎችን ኤዲት እያደረጋችሁ መፖሰት ትችላላችሁ። ስለዚህ ማርኬቱ ላይ እጅግ በጣም ተፈላጊ ከሆኑ ስኪሎች መካከል በቀዳሚነት ከሚጠቀሱ ስፍራዎችን ከሚይዙት መካከል የመጀመሪያው ቪዲዮ ኤዲቲንግ ነው። ሶስተኛ፣ ሶሻል ሚዲያ ማኔጅመንት። እያንዳንዱን የዲዛይን እና የቪዲዮ ኤዲቲንግ ስራ ከሰራም በኋላ ሶሻል ሚዲያ ማኔጅ ማድረግ የሚችል ማናጀርን ደግሞ የትኛውም ካምፓኒ መቅጠር ይፈልጋል። ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ ሊሆን ይችላል። በአጠቃላይ እነዚህን አካውንቶቹን ማኔጅ የሚያደርግ ፖስት ማድረግ ሊሆን ይችላል። በተሰጡ ኮሜንቶች ውስጥ እየገቡ ሪፕላይ መመለስም ሊሆን ይችላል። እነዚህን ስራዎችን የሚሰራ ሰው የትኛውም ካምፓኒ መቅጠር ይፈልጋል። ስለዚህ በሶስተኛ ደረጃ ከተቀመጡ እጅግ በጣም ተፈላጊ ከሆኑ ስራዎች መካከል ሶስተኛው ሶሻል ሚዲያ ማኔጅመንት ነው። ይሄ ስፔሻሊ ማንኛውም ቢጊነር መስራት የሚችለው አይነት ስራ ነው። አራተኛ፣ ኮንቴንት ራይቲንግ። ኮንቴንት ራይቲንግ የተለያዩ አይነት ብሎጎችን፣ ካፕሽኖችን፣ የማስታወቂያ ጽሁፎችን በመጻፍ እንደዚሁም ደግሞ የዌብሳይት ጽሁፎችን በመጻፍ ማንኛውም አይነት ሰው እቤት ሆኖ መስራት ከሚችላቸው ስራዎች መካከል በአራተኛ ደረጃ የሚቀመጠው ኮንቴንት ራይቲንግ ነው ወይንም ስክሪፕት ራይቲንግ። አምስተኛ፣ ዌብ ዴቨሎፕመንት። እያንዳንዱ ቢዝነስ አሁን ላይ ጊዜው የቴክኖሎጂ በመሆኑ ምክንያት ዌብሳይት ይፈልጋል። ወርድ ፕረስ፣ እንደገና ደግሞ ቤዚክ የሆነ የኮዲንግ ስኪል ለምሳሌ እንደ HTML፣ CSS እና ጃቫስክሪፕት መሰረታዊ የሆነውን እውቀት ከያዛችሁ ዌብሳይቶችን ዴቨሎፕ ማድረግ ትችላላችሁ። ስለዚህ ከላይ ከጠቀስኩላችሁ 5 ስኪሎች መካከል አንደኛውን በመምረጥ በየቀኑ ፕራክቲስ በመስራት ራሳችሁን በአንድና በሁለት ወር ውስጥ ብቁ ማድረግ ትችላላችሁ። በቀጣይ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ።